አክስትዬ የኔ ቆንጆ የኔ ጠንበለል ምን ሆነሽ ነው እንደዚህ የተከስሽው? እስኪ ተይኝ። አሁን እዚህ ቤት ከመጣሁ ስንት ዓመቴ ነው? 6 ዓመት ድፍን። ይኸው እስኪ ይሄን አሳያቸው ላሳያችሁ ቤተሰብ የምር እንቁ ቤተሰቡ እኔ በጣም ደህና ነኝ እግዚአብሔር ይመስገን። የሁላችሁ እግዚአብሔር እናንተ እቃ አትግዙ፣ በእግዚአብሔር እቃ አትግዙ። ዞረሽ አሳያቸው እስኪ አሳያቸው ጉዴም ማለት ነው። ጭንቅላቴ ሊፈነዳ ነው። ይሄው ቤተሰብ እንግዲህ ፋሚሊ በደንብ ተመልከቱ። ቤቱ ነው እንደዚህ ነው የሚመስለው። ይሁልኝ በደንብ አድርጋችሁ ተመልከቱ። ከዛም መልሽ ወደ እኔ ነግራቸዋለሁ። አዎ ትነግራቸዋለች። ይሄው ማርያምን አያቿ ምን እንደሚመስል ውጪ ያለ ሻንጣው በቃ ብዙ በጣም ማለት ነው። በደንብ ብቻ ይውልኝ እና አሁን በጣም ነው የሚያስጠላው። ከልብሱ የበለጠ የሚሄድበት ብር ማለት ነው ታርጎ የሚጫንበት አናት ነው የሚያዞረው። ፈነዳ ነው በእውነት ነው የምላችሁ። ሻንጣውን ስንቴ እንደከፈትኩ እንደዘጋው ሻንጣ ስንቴ እንደገዛው ብቻ አጠቃላይ በቃ ጤነኛ አይደለሁም። ሀገር መሄድ ካሰብኩ ጀምሮ እንቅልፍ የለኝ። ዩቲዩብ መስራት አልቻልኩኝም። እሱ ምን ምልክበት ዩቲዩብ እንዳይችልልኝ ዩቲዩብ መስራት አልቻልኩም። ምግብ መብላት አልቻልኩም። እስኪ ችግር ውስጥ ገብቻለሁ። ለማንኛውም ወዶቼ ቁም ነገሩን ልላችሁ የፈለኩት ነገር ቢኖር እባካችሁን ዕቃ አትግዙ። በሆነ ብራችሁን አስቀምጡ። እግዚአብሔርን እኔ አሁን የእግዚአብሔርን ጭንቅላት የጤነኛ አይደለም። በቃ ልንገራችሁ ብዬ ነው። እንቅልፍ የለኝ። ስገለባበጥ ይነጋል። ከዛም በኋላ ጠዋት አልነሳም። ስገለባበጥ ይረፍዳል። እኔ እንደው ጥሩ መዳም ላይና ጥሩ እህት ላይ ጥሎኝ ነው እንጂ ከባድ ነው እውነት። ጭንቅላቴ ሊፈነዳ ነው። የኔ እንቁ ቤተሰቦች ምን ልላችሁ ፈልጌ ነው፣ ዕቃ አትግዙ፣ ብራችሁ ላኩ፣ ከኔ ተማሩ። አሁን እሷ በፊት ልካለው እኔም ስትል ነበር። አሁን በቃ አለች። የኔ አቆም ያለው በቃኝ ዘጋኝ የሳሳየው ማለት ነው። የኔ ፋንታ ሞታል ማለት ነው። እና እግዚአብሔርን እና ኮቶታታ ብዙ ሺህ የኔ እንቁ ቤተሰቦችና ወዳችኋለሁ። ሰብስክራይብ አድርጓት፣ አበረታቷት። ቶሎ ብዬ እኔ ወደ አገር ልግባ። ብቻዬን እዚህ ጥላኝ ልትሄድ ነው። ስለዚህ ቶሎ ብዬ አገር ልግባ። ሰብስክራይብ አድርጉኝ። ሰናይት ዩቲዩብ የሚል ቻናል አለኝ እና ሰብስክራይብ አድርጉኝ። ተወዳችሁ አገር ገብቼ ጥሩ ነገር ሰርቼ እመጣለሁ። ከኮሜንት ታች ታደርጋለች እሺ ሊንክ። ስለዚህ ሰብስክራይብ አድርጉኝ እሺ። እወዳችኋለሁ። በቃ ቤተሰቦቼ አገር ስትገባ ደግሞ በደንብ ቪዲዮ ትሰራለች። ተከታተሏት፣ ሰብስክራይብ አድርጓት። እንደዚህ ቁጭ ብላ ታሳዝናለች የኔ ምስኪን። ቪዲዮ ከለቀቀች ስንት ጊዜዋ ነው? አሳብ ብቻ ነው፣ መተክስ ብቻ ነው። ምግብ አትበላም። ምግብ እሷንም ጨምሬ እኔ ነኝ የምበላው። የምር እኔ ነኝ የምበላው እሷንም ጨምሬ ማለት ነውና ቤተሰቦቼ ለማንኛውም ምግብ አላመጣም እኔ እናቴ በልቻለሁ አላመጣም። አሁን ለማንኛውም ወዳችኋለሁ። ባይ ባይ። ተማሩ እሺ ከዚህ ቪዲዮ። የምሬ ነው። ብዙ ነገር መማር ትችላላችሁ። የመዳም ቅመሞች በተለይ አሁን የመጣችሁ አዲሶች ዝም ብላችሁ ልብስ አትግዙ። እኔ መጀመሪያ የመጣው አካባቢ ገዝቼ ይኸው ከአሁኑ ገና በ2 ዓመቴ አንድ ሻንጣ ሞልቷል። አሁን ግን ተምሬያለሁ። እሷ ካወጣችሁ በኋላ ብዙ ነገር አይቻለሁ። የምሬ ነውና ከዚህ ቪዲዮ መማር ትችላላችሁ። ወዳችኋለሁ። ሰብስክራይብ አድርጉ።